ዛሬ ልዩ ግጥሚያ ነው ያለን። 8 አይነት መጠጦችን እዚህ ጋር ተደርድረዋል። ዛሬ ማንን ይዤላችሁ የመጣ ይመስላችኋል? ባለፈው 40 ሺህ ብሩን በብቃት ያሸነፈችውን ሰላምን ነው ይዤላችሁ የመጣሁት። ዛሬ ከኔ ጋር ትወዳደራለች። እሷ አሁንም አሸናፊ ነኝ ትላለች። እኔ ደግሞ ዛሬ ሜዳው ላይ አሳይሻለሁ ብያታለሁ። ጨዋታው ቀላል ነው። 8ቱንም ቀምሰን መለየት ነው። የተሸነፈ ሰው ግን በዱቄት ይለቀለቃል ማለት ነው። የ40 ሺህ ብር አሸናፊዋ ዛሬ አሸንፋታለሁ ወይስ እኔው ዱቄቱን እጎርሳለሁ? ጉራና ፉከራ የበዛበት የዛሬው ውድድር እስከ መጨረሻ ተከታተሉ። እንቀምስና በአንዴ ነው የምንናገረው። አስታውሰን ነው የጠጣነው የቀመስነው ምን ቅደም ተከተለው የትኛው ከዚህ ወደዚህ ነው ልጅ ከዚህ ወደዚህ ነው መረጫ ከዚህ ወደዚህ። እሺ እንግዲህ አሸናፊ ስለሆነች በሷ ተጀመረ። ሁለተኛ ምንድን ነው? እሺ 3 4ኛ ጠጪ። ታስታውሻለሽ? 3ቱን ግን አስጠፋኝ። ይሄኛው እና ድገሚሽ። እሺ 4ኛ ትራኪያለሽ እንዴ? 5ኛ እሺ 5ኛ አይዞሽ ረምዲ ያረጋችሁ። እሺ ይሄኔ አዎ 5ኛ 6ኛ አሃ እኔ ተረጋጋለሽ እንዴ? እሺ ቀጥይ። 6ኛ ደርሰሻል። 2 ነው የቀረሽ። ወርቀሽ ነበር ተኛሽበት። እሺ እንዴ አንዴ ልድገም። አይ እሺ ያዥ በጭንቅላትሽ ያዥ በጭንቅላትሽ ስም በእንጂ። እሺ እኔ ነኝ አታረኛ። እሺ ለቃስ እንዲሁ ለቃስ ችግር የለም። እሺ 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 አሁን ጣፋጮቹን ነው ማስታወስ። ቴክኒክ ውስጥ ነው። በቃ ጀለሴ እሺ በቃ አይቻልም እንዴ? ኦኬ እሺ። ወይም ከ8 አገኘው በቃ ወይኔ 2 ተቀላቀለብኝ። 2 ግራ ገባኝ። እሺ 2 ግራ ገባኝ። እሺ ነገር ነው። እሺ ልናገር። ትንሽ ግራ ያጋባል። የጠጣናቸው መርዝም አለው። መጀመሪያ የጠጣው ዳጣ ይመስለኛል። 2ኛ የጠጣው ፔፕሲ፣ 3ኛ የጠጣሁት አቼቶ፣ 4ኛ የጠጣሁት ሚሪንዳ፣
5ኛ የጠጣሁት ሞሪንጋ፣ 6ኛ ላይ የጠጣሁት ኮካ፣ 7ኛ ላይ የጠጣሁት እንዳይሰማኝ ይሄን ሁለቱ ናቸው ያምታቱኝ። ይሄኛው እንትን ነው ፋንታ፣ ይሄኛው ደግሞ ምን ሆነ ብለ ጣፋጭ ነው ግን ስፕራይት ነው። ስፕራይት ፔፕሲ ይሄ ከዛ ዳጣ ከዛ ያቸቱ ከዛ ይሄ ሚሪንዳ እሺ ከዛ ሞሪንጋ ከዛ ኮካ ከዛ ስፕራይት ከዛ ፋንታ። ምናልባት ልሰጣት የምችለው ሁለቱ ነው። እሺ አንድ መቀየር ይችላል። ሀሳብ መቀየር አይችልም። እዚሁ እኮ ነው። አላየሁም። ሳላይ የእሷ እንግዲህ ከ8ቱ የተሳሳተችው ምንም የለም። በቃ እኮ አለቀ። ቤቤ ደግሞ ዳጣውን ከፔፕሲ ቀላቀለ። ምን አይነት ምላስ ነው? ምንድን ነው የሚሻለክ? ብዬዋለሁ። ስለዚህ ማን ነው አሸናፊ? እሺ ሌላው ልክ ነበርኩ። እዚህ ጋር የተሳሳተ ደግሞ ላስተካክል እኮ ብያለሁ እንዴ። ምን በሳህኑ ችግር የለውም። በሳህኑ ይሄ በኋላ እስመለ ወልድና ይናስት በሙሉ ነው። ኧረ በእጅሽ አድርጊው። በሳህኑ ልደፍ ነው። እንደዚህ ነው የሚሻለው። ኧረ ቆይ እኔ ላውራ እንዴ። ላውራ ደህና አድርገን እናገላብጠው በዚህ ስለሚቻል መጀመሪያ እስመላ አረንቶ አቺ ቃሉት ዞር እዚችን አባቃኝ እንዴ። ይሄ ምንድነው? ዱቄታሱ ስለሚቻል ምን ተሰማክ?